የሪከርድ ቀበኛዋ ኮከብ ለዚህ ቤተሰብ ሩጫና ስኬት ከፈጣሪ የተሰጠው ጸጋ ነው። የምድራችን ፈጣን እግሮች እዚህ ቤት ውስጥ ይገኛሉ። ድፍን ቤተሰብና ዘመድ አዝማድ በዚህ ውስጥ ነው ያለፈው። አሁንም በዚህ ውስጥ ይገኛል። ራሷን ጨምሮ እህቶቿ የኦሎምፒክና የዓለም ሻምፒዮና ሜዳሊስቶች ናቸው። ከዛ ማለፍ ሲል አክስቷም በኦሎምፒክ 10000 ሜትር ከሀገሯም አልፎ ለአፍሪካም ጭምር ቀዳሚ የሆነውን የወርቅ ሜዳሊያ በማምጣት ስሟን በወርቅ መዝገብ ላይ ለማስፈር የቻለች ናት። እሷም ብትሆን በተለያዩ ዓለም አቀፍ ታላላቅ የውድድር መድረኮች በድል የተንቆጠቆጠች ናት። በ15 ቀናት ውስጥ 3 የዓለም ሪከርዶችን በመሰባበር ዓለምን አስደምማለች። በዚህም የሪከርድ ቀበኛ ሲሉ የሚጠሯት አሉ። የዓለም ኮከብነትን ጨምሮ በርካታ ሽልማቶችንም መውሰድ ችላለች። ውድ አድማጮቻችን የዛሬው የኢትዮ ኤፍኤም 107.8 የኢትዮ አትሌቲክስ ፈርስት ፕሮግራማችን ለዛሬው የዚህችን ጀግኒት አትሌት ታሪክ ይፈትሻል። ገንዘቤ ዲባባ። ምስጋናው ታደሰ ነኝ። ገንዘቤ ዲባባ ወደ አትሌቲክስ ዓለም እንድትገባ ምሳሌ የሚሆናት አትሌት ፍለጋ ከርቀት ማማተር ያላስፈለጋት አትሌት ናት። ምክንያቱም በ1992 የባርሴሎና ኦሎምፒክ በ10000 ሜትር የመጀመሪያውን የወርቅ ሜዳሊያ ማምጣት የቻለችው፣ በ2000 ሲድኒ ኦሎምፒክ ያንኑ ድል የደገመችው፣ በ2001 የካናዳ ኤድመንተን የዓለም ሻምፒዮና የርቀቱ ባለድልና የበርካታ ታላላቅ ድሎች ባለቤት የሆነችው ጀግናዋ አትሌት ደራርቱ ቱሉ አክስቷ ናት። ከዚህ ማለፍ ሲል ታላላቅ እህቶቿ ጥሩነሽ ዲባባና እጅጋየሁ ዲባባም በኦሎምፒክ በዓለም ሻምፒዮናና በዓለም ሀገር አቋራጭ ውድድሮች በድል የተንበሻበሹ ናቸው። ታላቅ እህቷ ጥሩነሽ የ3 ጊዜ የኦሎምፒክ፣ 5 ጊዜ የዓለም ሻምፒዮና፣ 4 ጊዜ የዓለም ሀገር አቋራጭና 2 ጊዜ የአፍሪካ ሻምፒዮና የወርቅ ሜዳሊያ አሸናፊ ናት። ብርና ነሐሱን ከደመርነው ደግሞ ቁጥሩ የትየለል ነው። የታላቋ ታላቅ እጅጋየሁ በበኩሏ 1 ጊዜ የኦሎምፒክ የብር፣ በዓለም ሻምፒዮና የ2 ነሐስ፣ በአፍሮ ኤዥያ የወርቅ፣ በመላው አፍሪካ ጨዋታዎች የወርቅ፣ በአፍሪካ ሻምፒዮና የብርና የነሐስ እንዲሁም በዓለም አገር አቋራጭ የነሐስ ሜዳሊያ ባለቤት የሆነች አትሌት ናት። ታዲያ እነዚህን የዓለም ዕንቆች እያየች ላደገችው ገንዘቤ ወደ አትሌቲክሱ ዓለም መግባት ቀላል ነበር። ዋና የሚጠበቅባት ነገር የግል ክህሎቷን አውጥታ ማሳየት ብቻ ነው። ገንዘቤ የተወለደችው የታላላቅ አትሌቶች መፍለቂያ ምድር በሆነችው አርሲ በቆጂ ጨፌ ተብሎ በሚጠራው መንደር ነው። ዘመኑ ደግሞ በእኛ አቆጣጠር የካቲት 1 ቀን 1983 ዓ.ም። ማኅፀነ ለምለሞቹ አቶ ዲባባ ቀነኒና ወይዘሮ ጉቱ ቶላ ካፈሯቸው 6 ልጆች መካከል 3ኛዋ ናት። እንደ ማንኛውም የአካባቢው ሰው ዝቅተኛ ገቢ ካለው ቤተሰብ ብትገኝም የታላላቆቿ አስቀድሞ ትልቅ ቦታ መድረስ ግን የከፋ ችግር እንድታይ አላደረጋትም። እንደውም ቤት ውስጥ የታለበ የላም ወተት እየጠጣችና ቤት ያፈራውን ትኩስ ነገር ሁሉ እየተመገበች ነው ያደገችው። እንደ ታላላቆቿ እሷም ትልቅ ደረጃ ላይ የመድረስ ህልም ሰንቃ የተነሳችው ከልጅነቷ አንስቶ ነው። መምህር ስንታየው በበቆጂ ዝነኛ የሆኑ የአትሌቲክስ አሰልጣኝ ናቸው። ያን ያህል በቅርበት የሚደግፋቸው ባይኖርም በአካባቢው ያሉ ታዳጊዎችን መልምሎ በማሰልጠን ለታላቅ ዓለም አቀፍ አትሌትነት በማብቃት ይታወቃሉ። ደራርቱ ቱሉና የዲባባ እህትማማቾችን ጨምሮ በርካቶች በእሳቸው ስር ተኮትኩተው ነው ያደጉት። ነገ ትልቅ አትሌት የመሆን ህልም የሰነቀችው ገንዘቤም በመጀመሪያ ያመራችው ወደ እሳቸው ጋር ነበር። በመቀጠል ደግሞ የተሻለ የልምምድ ዕድል ለማግኘት ወደ አዲስ አበባ በመምጣት ታላላቆቿን ጥሩዬና እጅጋየሁን ተቀላቀለች። ተስፋዋን የተመለከተውና ገዛኸኝ አበራና ቀነኒሳ በቀለን የመሳሰሉ ታላላቅ አትሌቶችን ለሀገር ያበረከተው የሙገር ክለብ በእጁ አስገባት። እድገቷ ፈጣን ነበር። ሙገርን ወክላ በተሳተፈችበት የኢትዮጵያ አትሌቲክስ ሻምፒዮና የመጀመሪያ ተሳትፏ የሜዳሊያ ዝርዝር ውስጥ ባትገባም በብሔራዊ ቡድን ምርጫ ውስጥ ግን እንድትካተት ተደረገ። በ2007 በዓለም ሀገር አቋራጭ ወጣቶች ምድብ ተሳትፋ 5ኛ ሆና ጨረሰች። ጥሩ መማሪያ ሆናት። በ2008 በጎልደን ሊግ፣ በሪቦክ ግራንድ ፕሪና በኦስሎ ቢስሌት ጌምስ ተሳተፈች። በተለይም ደግሞ በቢስሌት ጌምስ በ5000 ሜትር 15 ደቂቃ ከ2 ሰከንድ ከ41 ማይክሮ ሰከንድ በሆነ ጊዜ የራሷን ምርጥ ሰዓት ባስመዘገበችበት ውድድር ታላቅ እህቷ ጥሩነሽ ዲባባ የርቀቱን አዲስ የዓለም ሪከርድ በመስበር ማሸነፏ የቤተሰቡን ደስታ ልዩ አድርጎት ነበር። በቀጣዩ ዓመት ገንዘቤ ይህንኑ የግል ምርጥ ሰዓቷን በ5 ሰከንዶች አሻሻለችው። በ2008 በስኮትላንድ ኤደንብራ በሆሊሩድ ፓርክ በተከናወነው የዓለም ሀገር አቋራጭ በወጣቶች ምድብ አሸነፈች። በአዋቂዎቹ ምድብ የታላቋ ታላቅ እጅጋየሁ አሸነፈች። ድሉንም የዓለም መገናኛ ብዙሃን ዲባባ ደብል ሲሉ ሰየሙት። በቀጣዩ ዓመት በ2009 በጆርዳን መዲና አማን በተከናወነው ውድድርም ወርቁን ደገመችው።
በዚህም በዓለም ሀገር አቋራጭ ታሪክ በተከታታይ 2 ውድድሮች በወጣቶች ምድብ የወርቅ ሜዳሊያ በመውሰድ በታሪክ ሁለተኛዋ አትሌት ሆና ለመመዝገብ ቻለች። በውድድሩ ላይ ኬንያዊቷ ሜርሲ ቼሬኖ ውድድሩን በርቀት ስትመራ ብትቆይም በስተመጨረሻ ግን 300 ሜትሮች ሲቀሩት ገንዘቤ አፈትልካ በመውጣት ጭራሽ በ25 ሜትር ርቀት ቀድማት የገባችበት መንገድ ብዙዎቹን ያስገረመ ነበር። ይህም መጪው ጊዜዋ ብሩህ እንደሆነ ጥሩ አመላካች ነበር። There's now 25 meters between Dibaba and Cherono, and as you can see, the finish line is in sight now for Dibaba. Dibaba now, she can relax, she knows the gold medal's hers for the second year running. Gezeni Dibaba is the world junior cross-country champion, and finally a smile. በ2009 ገንዘቤ በኢትዮጵያ አትሌቲክስ ሻምፒዮና በ5000 ሜትር አሸነፈች። በዛው ዓመት በበርሊን በተከናወነው የዓለም ሻምፒዮና በጉዳት ምክንያት ከኢትዮጵያ ብሔራዊ ቡድን ውጭ የሆነችውን እህቷን ጥሩነሽን ተክታ እንድትገባ ተደረገች። በመጀመሪያው ማጣሪያ ዘና ብላ ሮጣ 4ኛ ብትወጣም በፍጻሜው ግን አልተሳካላትም፣ 8ኛ ወጣች። ይሁንና የዚህን ሽንፈቷን በሞሪሼስ ባምቡስ በተካሄደው የአፍሪካ ወጣቶች ሻምፒዮና በማሸነፍ ለማካካስ ቻለች። በ2010 በካናዳ ኒውበርንስዊክ በተካሄደው የዓለም ከ20 ዓመት በታች ሻምፒዮና ኬንያዊቷን ሜርሲ ቼሬኖን አስከትላ በመግባት ወርቅ አጠለቀች። በዛው ዓመት ህዳር ወር በስፔን በተከናወነው የክሮስ ደ አታፑኤርካ አገር አቋራጭ ያለፈውን ዓመት አሸናፊ ኬንያዊቷን ኤሚሊ ቺቤትን አስከትላ በመግባት ለሁለተኛ ተከታታይ ጊዜ ድል አደረገች። ገንዘቤ በ2011 የግሬት ኤደንብራ አገር አቋራጭ ኬንያዊቷን ሌኒት ማሳይን ተከትላ በሁለተኛነት ጨረሰች። ከሁለት ወራት በኋላ በስፔን ፑንታ ኡምብሪያ በተካሄደው የዓለም አገር አቋራጭ 6ኛ ወጣች። በቢስሌት ጌምስ በ5000 ሜትር የግል ምርጥ ሰዓቷን ወደ 14 ደቂቃ 37 ሰከንድ 56 ማይክሮ ሰከንድ ዝቅ በማድረግ አሻሻለችው። ይሁንና በደቡብ ኮሪያ ዳኤጉ በተካሄደው 13ኛው የዓለም አትሌቲክስ ሻምፒዮና ብዙ በተጠበቀችበት በዚሁ ርቀት 8ኛ ሆና ጨረሰች። በዚህ ጊዜ ቆም ብላ አሰበችና ለጊዜው 5000 ሜትርን በመተው ሙሉ ትኩረቷን በ1500 ሜትር ላይ አድርጋ ጠንክራ መስራት ጀመረች። ይህም በሩጫ ሕይወቷ ላይ የወሰደችው ቆራጥ ውሳኔዋ ነበር። እንዳሰበችውም ተሳክቶላታል። 2012ን የጀመረችው በጀርመን ካርልስሉ ከተማ በተካሄደው በዌልት ክላስ የቤት ውስጥ ውድድር በ1500 ሜትር በመሳተፍ ነበር። በርቀቱ 5ኛው የዓለማችን ፈጣን ሰዓት ሆኖ የተመዘገበላትን 4 ደቂቃ ከ00 ሰከንድ ከ13 ማይክሮ ሰከንድ በማስመዝገብ በአስደናቂ ሁኔታ አሸነፈች። በእንግሊዝ በርሚንግሃም በተካሄደው የአቪቫ ኢንዶር ግራንድ ፕሪ ድሏን ደገመችው። በዚህ ብቻ የምትቆም አልሆነችም። በዛው ዓመት በ2012 በቱርክ መዲና ኢስታንቡል በተካሄደው 14ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ለመጀመሪያ ጊዜ በውድድሩ መድረክ ሀገሯን ወክላ ቀረበች። ሞሮኮዊቷን ሜሪየም አላዊ ሴልሱሊና ፈረንሳዊቷን ሂንድ ደሄባንን አስከትላ በመግባት ለራሷና ለሀገሯ ወርቅ አመጣች። Chuka might get a bronze medal for Turkey, but it's going to be gold for Ethiopia. And here comes Genzebe Dibaba, a blistering last 200 meters, and she comes up to the line. ገንዘቤ ከዚህ ድሏ በኋላ ፊቷን ከቤት ውስጥ ወደ ትራክ አዞረች። በሻንጋይ ጎልደን ግራንድ ፕሪ በዚሁ የ1500 ሜትር ተወዳድራ ስታሸንፍ የገባችበት ሰዓት 3 ደቂቃ ከ57 ሰከንድ ከ77 ማይክሮ ሰከንድ በርቀቱ አዲስ የኢትዮጵያ ሪከርድ ሆኖ ተመዘገበላት። በጣሊያን ሮም ጎልደን ጋላ 3ኛ ወጣች። በቢስሌት ጌም 2ኛ ሆና አጠናቀቀች። ይህም በ2012 የለንደን ኦሎምፒክ ተሳታፊ በሚሆነው የኢትዮጵያ ልዑክ ውስጥ እንድትካተት አስቻላት። በርካቶቻችንም በውድድሩ ገንዘቤ በመጀመሪያ የኦሎምፒክ ተሳትፏ በ1500 ሜትር ለራሷና ለሀገሯ የወርቅ ሜዳሊያውን እንደምታመጣው ተስፋ አድርገን ነበር። ደግሞም በወቅቱ ከነበራት ጥሩ አቋም አንጻር ለዚህ ብትጠበቅ የሚያንስባት እንጂ የሚበዛባት አይሆንም። ነገር ግን ውድድሩ ሲደርስ የተመለከትነው ያልታሰበው ነበር። ገና በመጀመሪያው የማጣሪያ ውድድሯ የመጨረሻው ዙር ላይ ያጋጠማት የጡንቻ መሳሳብ ጉዳት ገና በጊዜ ከውድድሩ ውጭ እንድትሆን አስገደዳት። እሷም የለንደን ኦሎምፒክ ስቴዲየምን በእንባ ተሰናበተች። ከጉዳቷ ካገገመች በኋላ በግሬት ኤደንብራ ክሮስ ካንትሪ በ3 ኪሎ ሜትር ተካፍላ አሸነፈች። በካርልስሉና በበርሚንግሃም ተመሳሳይ ውድድሮችን አድርጋ ድል ቀናት። ፌብሩዋሪ 1 2014 ለገንዘቤ ዲባባ ልዩ ቀን ነበረች። በጀርመን ካርልስሉ በተደረገው የ1500 ሜትር የቤት ውስጥ ውድድር ቀዳሚ ሆና ገባች። ያሸነፈችበት ሰዓትም 3 ደቂቃ ከ55 ሰከንድ ከ17 ማይክሮ ሰከንድ አዲስ የዓለማችን ሪከርድ ሆኖ ተመዘገበላት። የቀድሞውን ሪከርድ በ3 ሰከንዶች ከማሻሻሏን በላይ በዓለማችን ላይ በርቀቱ በቤት ውስጥ ሆነ ከቤት ውጪ ከ1997 በኋላ የተመዘገበ እጅግ በጣም
ፈጣኑ ሰዓት ሆኖ በታሪክ መዝገብ ላይ ሊሰፍር ችሏል። ጀግናው አትሌት በዚህ ብቻ የምታቆም አልሆነችም። በአጭር ጊዜ ውስጥ ዓለምን ማስደመሟን ቀጠለች። የ1500 ሜትር የዓለም ሪከርድን ከሰበረች ከ5 ቀናት በኋላ በስዊድን ስቶክሆልም በተካሄደ የ3000 ሜትር የቤት ውስጥ ውድድር 8 ደቂቃ ከ16 ሰከንድ ከ6 ማይክሮ ሰከንድ በመሮጥ ሌላ አዲስ የዓለም ሪከርድ ሰበረች። የቀድሞውን ሪከርድም በ7 ሰከንዶች ነበር ያሻሻለችው። ግስጋሴዋ በዚህ ብቻ የሚያበቃ አልሆነም። ከቀናት ቆይታ በኋላ ወደ እንግሊዝ በርሚንግሃም አመራችና በ2 ማይልስ 9 ደቂቃ ከ00 ሰከንድ ከ48 ማይክሮ ሰከንድ በሆነ ጊዜ ሌላ አዲስ የዓለም ሪከርድ ሰብራ አሸነፈች። የሀገሯ ልጅ በሆነችው ሌላኛዋ ጀግኒት መሰረት ደፋር እጅ የነበረውን የቀድሞውን ሪከርድ በ6 ሰከንድ ነበር ያሻሻለችው። በ15 ቀናት ውስጥ 3 የዓለም ሪከርዶች፣ ለማመን የሚከብድ ነገር ግን እውነት የሆነ አስገራሚ ገድል። በዓለም የአትሌቲክስ ታሪክ በ15 ቀናት ውስጥ በ3 የተለያዩ ርቀቶች የዓለም ሪከርድ መስበር የቻሉ አትሌቶች አሜሪካዊው ጄሲ ኦውንስ እና ጃማይካዊው ዩዜን ቦልት ሲሆኑ ገንዘቤ 3ኛው አትሌት ሆናለች። በሴቶች ደግሞ እስከ ዛሬ ድረስ ይህንን አስገራሚ ሪከርዷን ማንም ሊጋራት ያልቻለች ብቸኛዋ የምድራችን አትሌት ሆና ዛሬም ድረስ መዝለቅ ችላለች። What a run here by Ethiopia's Genzibe Dibaba. Fantastic effort by the Ethiopian. ገንዘቤ ዲባባ 2015ን የጀመረችው የስፖንሰርና የማናጀሮች ለውጥ በማድረግ ጭምር ነበር። የካቲት ላይ በስዊድን ኤክስኤል ጋለን ውድድር የዘውትር ስፖንሰሯን አዲዳስን ለብሳ ከሮጠች በኋላ በቀጣዩ ወር መጋቢት ላይ የስፖንሰር ለውጥ አድርጋ በአሜሪካ ካርልስባድ በተካሄደው የ5 ኪሎ ሜትር የጎዳና ላይ ውድድር በናይኪ ትጥቅ ሮጠች። የዓለም ሪከርድንም ለጥቂት ሳተችው። የስፖንሰር ለውጧን ተከትሎ የማናጀር ለውጥ ማድረግ ተገደደች። የግሎባል ስፖርትስ ኮሚኒኬሽን ዋና ዳይሬክተር የሆነው ጆስ ሄርመንስ ከአዲዳስ ጋር ነው የሚሰራው። ስለዚህ ከአዲዳስ ወደ ናይኪ ስትሄድ ማናጀርን መቀየር ግድ አላት። እናም ወደ ስዊድናዊው ኡልፍ ሳሌቲ አመራች። እሱ ደግሞ በየካቲት ወር ያሸነፈችበት የኤክሴል ጋለን ውድድር ዳይሬክተር ነው። በሱ ስር ሆናም በርካታ ታላላቅ ድሎችን ለመቀዳጀት ችላለች። በባርሴሎና በተደረገው የ1500 ሜትር ውድድር ያሸነፈችበት 3 ደቂቃ ከ54 ሰከንድ ከ1 ማይክሮ ሰከንድ በርቀቱ አዲስ የአፍሪካ ሪከርድ ሆኖ ተመዝግቦላታል። ጁላይ 17 2015 ደግሞ በፈረንሳይ ሞናኮ በዚሁ ርቀት 3 ደቂቃ ከ50 ሰከንድ ከ07 ማይክሮ ሰከንድ በመሮጥ በድጋሚ አዲስ የዓለም ሪከርድ ሰብራለች። በዛው ዓመት በቻይና ቤጂንግ በተካሄደው የዓለም ሻምፒዮና በ1500 ሜትር የወርቅ ሜዳሊያ ስታጠልቅ በ5000 ሜትር ደግሞ ነሐስ አግኝታለች። በዛው 2015 የዓመቱ የዓለማችን ምርጥ አትሌት ተብላ በመመረጥ ታላቅ ክብርን ተቀዳጅታለች። Can the European champion get anywhere close to the world record holder? Or has Genzebe Dibaba saved her best till last? Hassan is beginning to close, but Genzebe Dibaba gritting her teeth. She's got the lead she requires here. At last, she's going to add a senior outdoor global title to her collection. A brilliant run. The world record holder becomes the world champion. Kipyegon takes the silver. Hassan the bronze. በ2016 ገንዘቤ በተለያዩ ውድድሮች ላይ ድል አስመዘገበች። በስዊድን ስቶክሆልም በግሎበንጋላ የ1 ማይል ውድድር 4 ደቂቃ ከ13 ሰከንድ ከ31 ማይክሮ ሰከንድ በመግባት በ1990 በሩማናዊቷ ዶይኒ ሚሌንቴ ተይዞ የነበረውን የዓለም ሪከርድ ከ26 ዓመታት በኋላ በእጇ ማስገባት ችላለች። ሀገሯን ወክላ በተሳተፈችበት የሪዮ ኦሎምፒክ በ1500 ሜትር በኬንያዊቷ ፌዝ ኪፕየጎን ተቀድማና አሜሪካዊቷን ጄኒ ሲምፕሰንን አስከትላ የብር ሜዳሊያውን አግኝታለች። በ2017 በስፔን ሳባዴል በተከናወነው የ2000 ሜትር የቤት ውስጥ ውድድር 5 ደቂቃ ከ23 ሰከንድ ከ75 ማይክሮ ሰከንድ በሆነ ጊዜ በ1998 በሩማንያዊቷ ጋብሪኤላ ዣቦ ተይዞ የነበረውን የዓለም ሪከርድ በ6 ሰከንዶች አሻሽላ በእጇ አስገባችው። ገንዘቤ እስክትመጣ ድረስ ይህ ሪከርድ ለ19 ዓመታት የሚደፍረው ጠፍቶ ነበር። ከዛ በኋላ ባሉት ዓመታትም ገንዘቤ በተለያዩ የውድድር መድረኮች የተለያዩ ድሎችን ማስመዝገብ ችላለች። ከትራክ ውድድሮች ራሷን ገለል በማድረግ የታላቅ እህቷን ጥሩነሽን ፈለግ በመከተል ወደ ጎዳና ሩጫዎች ገብታለች። በታህሳስ 2020 ለመጀመሪያ ጊዜ በተካፈለችበት የቫሌንሲያ ግማሽ ማራቶን 65 ደቂቃ ከ18 ሰከንድ በሆነ ጊዜ ማሸነፍ ችላለች። በኦክቶበር 2022 ለመጀመሪያ ጊዜ ባደረገችው የአምስተርዳም ማራቶን የሀገሯን ልጅ አልማዝ አያናን ተከትላ በሁለተኛነት አጠናቃለች። የገባችበት ሰዓት
2 ሰዓት ከ18 ደቂቃ ከ5 ሰከንድም ከዓለማችን የምንጊዜውም የርቀቱ ምርጥ 20 ሰዓቶች መካከል አንዱ ሆኖ ተመዝግቦላታል። ከዛ በኋላ ከጉዳት ጋር እየታገለች ወጣ ገባ ስትል ቆይታለች። ገንዘቤ ዲባባ ታላላቅ እህቶቿንና አክስቷን አይታ የአትሌቲክሱን ዓለም በመቀላቀል በዓለም መድረኮች አንጸባርቃለች። ለበርካታ ወጣት ኢትዮጵያውያን ትልቅ ተምሳሌት ሆናለች። እሷ ታላላቆቿን አይታ ስኬታማ እንደሆነች ሁሉ ታናናሽ እህቶቿ አናና ሜላት ዲባባ ደግሞ እሷን ተከትለው ወደ አትሌቲክሱ ዓለም ገብተዋል። ተስፈኞችም ናቸው። ብዙም ባይገፋበትም ወንድማቸው ደጀኔ ዲባባም ሩጫውን ጀምሮት ነበረ። የሪከርድ ቀበኛዋ ኮከብ የ34 ዓመቷ ገንዘቤ ዲባባ ከሩጫው ከራቀች በኋላ በሌላ የህይወት ምዕራፍ ላይ ትገኛለች። ከረጅም ጊዜ እጮኛዋ ጋር በአንድ ጎጆ ስር የተጠቃለለች ስትሆን በቅርቡም የልጅ እናት ለመሆን በቅታለች። ከወሊድ መልስም በሌሎች ታላላቅ የጎዳና ውድድሮች ላይ እንጠብቃታለን። ሰላም። Genzebe Dibaba of Ethiopia 14:24.37 is the target.